ግራፊክ ዲዛይንን የመስራት ፍላጎት ኖሯችሁ ነገር ግን አድቫንስድ የሆነ የግራፊክ ዲዛይን ሶፍትዌር እውቀት የለኝም ብላችሁ እየተጨነቃችሁ ከሆነ ይሄ ቪዲዮ በትክክል ለእናንተ ነው የሚሆነው። ቪዲዮውን እስከ መጨረሻ ድረስ መከታተል እንዳትረሱ። እንደሚታወቀው ግራፊክ ዲዛይንን ልንሰራባችሁ የምንችሉ የተለያዩ ሶፍትዌሮች አሉ፣ ላይክ አዶቤ ኢሉስትሬተር፣ አዶቤ ፎቶሾፕ፣ ሌሎችም ብዙ አሉ። ነገር ግን ግራፊክ ዲዛይንን ለመስራት እነዚህን ሶፍትዌሮች የግድ ማወቅ አይጠበቅባችሁም። ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት በጣም ቤዚክ የሆኑ ነገሮችን እና ቀለል ባለ መንገድ ተወሰኑ ነገሮችን ብቻ በመማር ግራፊክ ዲዛይንን መስራት የምትችሉበትን አንድ ፕላትፎርም ሙሉ ቱቶሪያል ይዤላችሁ መጥቻለሁ። ካንቫ ይባላል። ካንቫን ብዙዎቻችሁ ታውቁታላችሁ፣ በስም ብቻ ልታውቁ ትችላላችሁ፣ ወር ደግሞ የተወሰነ ነገር ልትሞክሩ ትችላላችሁ። ዛሬ በዚህ ቪዲዮ ካንቫን ለቢግነር በሚሆን ደረጃ ወይም ደግሞ ለጀማሪዎች በሚሆን ደረጃ ከመጀመሪያ ጀምራችሁ እስከ መጨረሻ ድረስ እንዴት በካንቫ ዲዛይን ማድረግ እንደምትችሉ ወይም ደግሞ ግራፊክ ዲዛይንን መስራት እንደምትችሉ አሳያችኋለሁ ማለት ነው። በዚህ ካንቫ በተባለ ሶፍትዌር ወይም ደግሞ ኦንላይን ፕላትፎርም የተለያዩ ተምኔሎችን፣ ፖስተሮችን ለፕሪንትም ይሁን ለዲጂታል ሚዲያ የምንጠቀምባቸው የተለያዩ ዲዛይኖችን መስራት ያስችለናል። ቪዲዮውን እስከ መጨረሻ ድረስ ከተከታተላችሁ በእርግጠኝነት የራሳችሁን የመጀመሪያ ዲዛይን በዚህ ቪዲዮ መጨረሻ ላይ መስራት እንደምትችሉ በጣም እርግጠኛ ነኝ። ይህንን ደግሞ ለማድረግ ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ ጀምሩት። በቀጥታ ወደ ቱቶሪያሉ እገባለሁ። እንግዲህ ካንቫ ማለት ኦንላይን የሆነ ፕላትፎርም ሲሆን የተለያዩ ዲዛይኖችን ወይም ደግሞ የግራፊክ ዲዛይን ስራዎችን መስራት የምንችልበት ምርጥ ፕላትፎርም ነው። የተለያዩ ተምኔሎችን ልንሰራበት እንችላለን፣ ፖስተሮችን ልንሰራበት እንችላለን፣ የተለያዩ ዌብሳይት ዲዛይኖች ልንሰራበት እንችላለን። ይህ ካንቫ የተሰኘ እንግዲህ ፍሪ ቨርዥን አለው፣ እንደገና ደግሞ ፕሮ ወይም ደግሞ የክፍያ ቨርዥን አለው። ነገር ግን ፕሮ ማድረግ የግድ አይጠበቅባችሁም። ፍሪ ቨርዥኑ ከምናስበው በላይ በጣም በቂ ነው ማለት ነው። እሱን ተጠቅመን የፈለግነውን ዲዛይን መስራት እንችላለን። ይሄንን ካልኳችሁ በቀጥታ ወደ ቱቶሪያሉ እንለፍና ወደ ኮምፒውተራችን ሄደን ከመጀመሪያው ጀምረን ስቴፑን ላሳያችሁ። አሁን ክሮም ጋር ነው የምገኘው። ካንቫን ለማግኘት canva.com ብላችሁ ሰርች ማድረግ ነው። ሊንኩን ዲስክሪፕሽን ጋር አስቀምጥላችኋለሁ። ከዛ ወስዳችሁ መጠቀም ትችላላችሁ ማለት ነው። ስለዚህ የትኛውም የእናንተ ብራውዘር ጋር ትሄዱና canva.com ብላችሁ መጻፍ ትችላላችሁ እንደዚህ። ከዛ በኋላ ልክ እንደዚህ አይነት ፔጅ ያመጣላችኋል ወይም ደግሞ ኢንተርፌስ ያመጣላችኋል ማለት ነው። እንግዲህ ለመጀመሪያ ጊዜ ካንቫን የሚጠቀም ሰው የመጀመሪያው ስራ መሆን ያለበት ካንቫ አካውንት ክሬት ማድረግ ነው። የመጀመሪያው ስቴፕ ካንቫ አካውንትን ክሬት እናደርጋለን። ያው ፍሪ አካውንት ማለት ነው። ይህንን አካውንት ክሬት ለማድረግ የሚያስፈልጋችሁ the only thing ጂሜል ነው ወይም ደግሞ ጉግል አካውንት ነው። እሱ እንግዲህ ብዙዎቻችን አለን። ከሌላችሁ ደግሞ ኢሜይልን መክፈት ትችላላችሁ በቀላሉ። ኢሜይል እንዴት እንደሚከፈት የማታውቁ ካላችሁ ደግሞ ብዙ ቱቶሪያሎች ስላሉ እነሱን አይታችሁ ኢሜይል መክፈት ትችላላችሁ ማለት ነው። ስለዚህ ኢሜይል ካለን በኋላ በቀላሉ በኢሜይላችን ሳይን አፕ ማድረግ እንችላለን። እንግዲህ እዚህ ጋር ስትመጡ ከቀኝ በኩል ሳይን አፕ ኦር ደግሞ ሎጊን የሚል ሁለት አማራጮች አሉ። ሎጊን የሚለው እንግዲህ ከዚህ በፊት ሳይን አፕ ያደረግንበት አካውንት ካለ በዛ ለመግባት ነው። ሳይን አፕ ማለት ደግሞ ለመጀመሪያ ጊዜ የምንጠቀም ከሆነ ይሄንን ለመጀመሪያ ጊዜ አዲስ ተመዝጋቢ ከሆነን እዚህ ጋር ሳይን አፕ እናደርጋለን ማለት ነው። ለመጀመሪያ ጊዜ አንድ ሰው ሲመጣ የሚነካው ያው ሳይን አፕ የሚለውን ነው። ሳይን አፕ እንለዋለን። ከዛ በኋላ እዚች ጋር አሁን እዚች ጋር እኔ ከዚህ በፊት አካውንት ስላለኝ ገብቼ ስለማት ይሄን ኢሜይል ያመጣልኛል። በዚህኛው ልቀጥል እያለኝ ነው። ነገር ግን ለእናንተ ለመጀመሪያ ጊዜ ሲሆን እንደዚህ አይነት ነገር አያመጣላችሁም። ስለዚህ በቀጥታ ኮንቲኒው ዊዝ አናዘር አካውንት ብዬ ላሳያችሁ ለእናንተ እንዲሆን። ልክ እንደዚህ አይነት ነው የሚያመጣላችሁ። ይሄ ሲመጣ በዚች ጋር ኮንቲኒው ዊዝ ጉግል የሚል አለ፣ ዊዝ ፌስቡክ የሚል አለ፣ ዊዝ ኢሜል የሚል አለ፣ አናዘር ዌይ የሚል አለ። እዚህ ጋር እንግዲህ የተለያዩ ነገሮች አማራጮች ቢኖሩም ለእናንተ እንግዲህ ቀላሉና ቤስት ብዬ የማስበው ኮንቲኒው ዊዝ ጉግል ነው። እንግዲህ ሁላችንም ሳይን አፕ ማድረግ ያለብን በዚህ መንገድ ነው። ስለዚህ ኮንቲኒው ዊዝ ጉግል የምትለዋን አንዴ እንነካለን። እንደዚህ ስንነካ እንግዲህ ኮምፒውተራችን ጋር ሳይን ኢን ካደረግንባቸው ኢሜሎች ሊስት ያመጣልናል። እዚህ ጋር ካሉት እንግዲህ እኔ ሳይን አፕ ማድረግ በምፈልግበት በአንደኛው ሳይን አፕ አደርጋለሁ። ስለዚህ እኔ አሁን ይሄኛውን ኢሜል መምረጥ እችላለሁ። ስለዚህ እችን ኢሜል አንዴ ነካለታለሁ ማለት ነው። ከዛ በኋላ ኮንቲኒው የምትላለች እሱን ንኩት። በመቀጠል እንደዚህ አይነት ነገር ያመጣልናል። ካንቫ ቢዝነስ እና ካንቫ ፕሮ የሚላለ እንግዲህ ይሄንን ፕሮ ማድረግ ከፈለጋችሁ ነው የሚለን። ይሄንን ኤክስ ብለን ከቀኝ በኩል ኤክስ ያለችዋን እሷን ነካና ልክ እንደዚህ አይነት ኢንተርፌስ ያመጣልናል ማለት ነው። ስለዚህ አሁን በሚገባ አካውንታችንን ክሬት አድርገናል ማለት ነው። ይሄ የመጀመሪያው ስቴፕ ነው። ቀጥለን እንግዲህ ማየት ያለብን ነገር ደግሞ እንግዲህ የትኛውንም ሶፍትዌር ስትለምዱ ዳሽቦርዱን ምን ይመስላል ወይ ደግሞ ምን ኤሌመንቶች አሉት ምን ፓርቶች አሉት የሚለውን ነገር ማወቅ ነው ያለባችሁ። እንግዲህ እዚህ ጋር የምትመለከቱት ይሄ
ዳሽቦርዱ ነው ወይ ደግሞ ላንዲንግ ፔጁ እንግዲህ ለመጀመሪያ ጊዜ ሶፍትዌር ዌብሳይት ስትከፍቱት እንደዚህ ነው የሚያመጣላችሁ። እዚህ ጋር ያሉ ነገሮች ምንድናቸው የሚለውን ላሳያችሁ። የመጀመሪያው ነገር እዚህ ጋር እንግዲህ እዚች ጋር ያሉ ነገሮች 3 ነገሮች አሉ። ዮር ዲዛይንስ ቴምፕሌትስ ኤንድ ካንቫ ኤአይ የሚል አለ። እንግዲህ ዮር ዲዛይንስ የሚለው ከዚህ በፊት የሰራናቸው ስራዎች ካሉ ዲዛይን ያደረግናቸው ስራዎች ካሉ እነሱን ያመጣልናል፣ ሊስት ያደርግልናል። ላይክ አሁን እዚህ ጋር ምንም የሰራነው ስራ ስለሌለ ከዚህ በፊት አያመጣልንም ማለት ነው። ከሌላ አያመጣልንም። ካለ ደግሞ ከዚህ በፊት የሰራናቸው ስራዎች ልክ እንደዚህ ያመጣልናል። ይሄ ነው። ቴምፕሌት የሚለው ደግሞ የተለያዩ ቴምፕሌቶችን ያመጣልናል። ቴምፕሌት ማለት እንግዲህ በቀላሉ ቴምፕሌት ማለት ምን ማለት ነው? ሬዲሜድ የሆኑ ናቸው ወይ ደግሞ የተዘጋጁ ናቸው። ስለዚህ እነዛን በቀላሉ ሞዲፋይ ማድረግ የምንችላቸው ነገሮች ናቸው። ላይክ ለምሳሌ ፎቶ አላቸው። እነዛ ነገሮች ፎቶውን መቀየር እኛን ማስገባት እንችላለን። ቴክስቶችን ሞዲፋይ ማድረግ እንችላለን። ከለር መቀየር እንችላለን። ባክግራውንዱን መቀየር እንችላለን። ቀድሞ ከተሰራው ካለው ነገር ወደ ራሳችን ሞዲፋይ ማድረግ የምንችላቸው ቴምፕሌቶች እንላቸዋለን። እዚህ ጋር የተለያዩ ቴምፕሌቶች አሉ። ለምሳሌ አሁን እዚህ ጋር በካቴጎሪ ያመጣልናል። ላይክ ምንድነው አሁን እዚህ ጋር ፕሬዘንቴሽን ይላል። ፖስተር ነው ወይ የምትፈልገው? ሪዚዩም ይሰራል። ኢሜይል፣ ሎጎ፣ ኢንስታግራም ፖስት፣ ቪዲዮ፣ ኢንቪቴሽን በጣም ብዙ አለ። እዚህ ጋር ቀስቱን እየነካችሁ በጣም የምትፈልጓቸው ሁሉም በማለት ደረጃ እዚህ ጋር አሉ ማለት ነው። በሚባል ደረጃ ሁሉም አሉ። ስለዚህ እነዚህ ቴምፕሌቶች ከአንዱ መርጠን አሁን እዚህ ጋር ፖስተር ከሆነ የምፈልገው ፖስተርን ብነካ ፖስተር ቴምፕሌቶችን እዚህ ጋር ያመጣልኛል ማለት ነው። ላይክ እንደዚህ ቴምፕሌቶችን ያመጣልኛል። አሁን ለምሳሌ ከዚህ አንደኛው መርጬ የምፈልገው ጽሁፉን መቀየር ከሆነ ጽሁፉን እቀይራለሁ። ፎቶዎችን መቀየር ካለብኝ ፎቶዎችን እቀይራለሁ። የምፈልገውን እያንዳንዱ ነገር ከስተማይዝ አድርጌ ወደ ራሴ ዲዛይን ማምጣት እችላለሁ ማለት ነው። እዚህ ጋር እንግዲህ ልታስተውሉት የሚገባ ነገር ያው በመጀመሪያ እንደነገርኳችሁ ፍሪ እና ፕሮ ስላለው እዚህ ጋር ይሄ የምትመለከቱት ፕሪሚየም ቨርዥን ነው። ይሄ እንግዲህ እቺ ምልክት ያለችባት እቺ የብቻ አይከን ያለችባት ማለት ነው። እቺ ጎልደን አይከን ያለችባት እቺ እንግዲህ ፕሮ ቨርዥን ናት ወይ ደግሞ ፕሪሚየም ቨርዥን ናት ማለት ነው። የክፍያ ከሆነ ብቻ ነው መጠቀም የምትችሉ። እነዚህን ካለበለዚያ ዋተርማርክ ያደርግባቸዋል ማለት ነው። ነገር ግን ምንም የሌለባቸው እንደዚህ አይነቶቹ አሁን ይሄ በነፃ ነው ማለት ነው። በነፃ ከስተማይዝ አድርገን ዳውንሎድ አድርገን መጠቀም የምንችላቸው ናቸው ማለት ነው። ቴምፕሌት የሚለው ይሄ ነው። ካንቫ ኤአይ ደግሞ እንግዲህ ላይክ እንደ የትኛውም ኤአይ እንግዲህ ትዕዛዞችን በመስጠት ወይ ደግሞ እንዲሰራልን የምንፈልገውን ነገር በመስጠት ለካንቫ ራሱ ዲዛይኑ እንዲያዘጋጅልን የምናደርግበት ነው። ስለዚህ ካንቫ ኤአይ ስንመጣ እዚህ ጋር ፕሮምፕት ማስገቢያ ቦታ ያመጣልናል ምን እንደምንፈልግ ማለት ነው። ላይክ አሁን እዚህ ጋር ዲዛይን፣ ኢሜጅ፣ ዶክ የሚለው አሉ። የተለያዩ ነገሮች አሉ። መምረጥ እንችላለን። እዚህ ጋር ፋይሎችን አድ ማድረግ እንችላለን ወይ ደግሞ ሪፈረንስ መስጠት እንችላለን። ከዛ በኋላ እዚህ ጋር እንዲሰራልን የምንፈልገውን ነገር በማዘዝ ካንቫ ኤአይን ተጠቅሞ የምንፈልገውን ክሬት ያደርግልናል ማለት ነው። ስለዚህ ሶስቱ ነገሮች እነዚህ ናቸው። ከዛ በኋላ ከግራ በኩል ስትሄዱ ደግሞ እዚህ ጋር ለምሳሌ ላይክ እዚህ ጋር ሜኑ በተን አለው። ላይክ እንደዚህ ስትነኩት ያመጣልናል። ከዛ በኋላ እዚህ ጋር ክሬት የምትላለች አዲስ ዲዛይን ለመፍጠር ወይ ደግሞ ክሬት ለማድረግ እዚህ ጋር መግባት እንችላለን። ሆም በተን አለው፣ ፕሮጀክቶች አሉ፣ ቴምፕሌት አለ። ቅድም ላይ እዚህ ጋር ያየነው ቴምፕሌት እዚህ ጋርም ቴምፕሌት አለ። በሁለቱም መግባት እንችላለን። ላይክ እዚህ ጋር መግባት እንችላለን። በዚህኛው ብንገባ ተመሳሳይ የቅድሙን ነው የሚያመጣልን ማለት ነው። እዚህ ጋር ብራንድ አለ። ያው ይሄ ብራንድ የሚለው ደግሞ እንግዲህ ለክፍያ ብቻ የሚሆን ነው። ያው ከፍለን ወይ ደግሞ ፕሮ አድርገነው ከሆነ ይሄ ነገር ይሰራል፣ አክቲቭ ነው ማለት ነው። ካንቫ ኤአይ አለ፣ እዚህ ጋርም አለ። ሁለቱም አሉ። እዚህ ጋርም ያለውን እዚህ ጋርም ያለውን መጠቀም እንድንችል ነው እንግዲህ አማራጭ ነው። ስለዚህ እነዚህን ነገሮች ከተረዳን አሁን ኢንተርፌሱ ላይ በዋይት ነው መቀያየር ትችላላችሁ። እዚህ ታች ጋር ያለው እቺ አካውንታችን ናት። አካውንታችን አሁን እዚህ ጋር ብንነካ እዚህ ጋር አሁን የተለያዩ አማራጮች አሉ። ላይክ እዚህ ጋር ለምሳሌ ቲም ይላል። ያው እኛ ለምሳሌ ላይት ነው ያለ፣ ዳርክ ይላል፣ ሲስተም ይላል። ለምሳሌ እኔ አሁን ዳርክ ባደርገው እንደዚህ በጥቁር ይሆንልኛል ማለት ነው። ኦር ደግሞ እንደዚህ ሲስተም ማድረግ እችላለሁ፣ ላይት ማድረግ እችላለሁ እንደምፈልገው ማለት ነው። ስለዚህ ኢንተርፌሳችሁን እንደምትፈልጉት እንደዚህ አድርጋችሁ ከስተማይዝ ማድረግ ትችላላችሁ። እሺ ይሄንን ካሳያችሁ የተከበራችሁ ዩቲዩብ ቻናል ቤተሰቦች አሁን በቀጥታ የምናደርገው የሆነ ዲዛይን መርጠን እሱን ክሬት እናደርጋለን ማለት ነው። እንግዲህ እንደነገርኳችሁ ይሄ ካንቫ የተባለ ፕላትፎርም ተምኔሎችን ይሰራል፣ ፖስተሮችን ይሰራል፣ የተለያዩ የኢንስታግራም የፌስቡክ የተለያዩ ፖስቶችን ልንሰራበት እንችላለን። በጣም ብዙ ነገር ይሰራል። ያ ከነዚህ ውስጥ አንዱን መርጠን መስራት ማለት ነው። አሁን ይሄንን ነገር እንግዲህ አንዱን ከሰራን እናንተ ለሌሎች ከስተማይዝ አድርጋችሁ መጠቀም ነው ማለት። አሁን ለምሳሌ እኛ ተምኔል ከሰራን እናንተ ፖስተርም ስትሰሩ ምንም ሞዲፋይ የምታደርጉበት መንገድ ኤዲት የምታደርጉበት መንገድ ተመሳሳይ ስለሆነ እናንተ ደግሞ ለፖስተር አድርጋችሁ ቀይራችሁ መለማመድና መስራት ትችላላችሁ ማለት ነው። ለዛሬ ነው የመረጥኩት ተምኔልን ነው። ተምኔል እንግዲህ
ከሁለት አይነት እንሰራለን፣ በሁለት መንገድ እንሰራለን። አንደኛው በቀጥታ ቴምፕሌቶችን ተጠቅመን ከስተማይዝ እንዴት እንደምታደርጉ አሳያችኋለሁ፣ ያው ከስተማይዝ በማድረግ ነው። ሁለተኛው መንገድ ደግሞ ላይክ ከዜሮ ወይም ደግሞ ከስክራች አዲስ ፕሮጀክት ክሬት አድርገን ተምሌልም እዚህ ጋር እንዴት እንደምንሰራ አሳያችኋለሁ ማለት ነው። ስለዚህ ቀለል እንዲላችሁ በመጀመሪያ ሞዲፋይ እንዴት ማድረግ እንደምትችሉ ላሳያችሁ። ሞዲፋይ ለማድረግ የመጀመሪያው እንግዲህ ተምኔል ቴምፕሌቶችን መምረጥ ነው። እዚህ ጋር አሁን ለምሳሌ እዚህ ጋር ሰርች በተን አለን፣ መጻፍ ትችላላችሁ። አሁን እዚህ ጋር ዩቲዩብ ተምኔል ብዬ ብጽፍ እንደዚህ ያመጣላችሁ። በጣም ብዙ አለ። የመጀመሪያው እዚህ ጋር ክሬት ብላንክ ዩቲዩብ ተምኔል ይላል። እዚህ ጋር ይሄ ምንድነው እንግዲህ የሚሰጠን ዊድዝና ሌንግዙ ነው ወይም ደግሞ ዳይሜንሽኑን ብቻ ነው የሚሰጠን ማለት ነው። ከዛ በኋላ ያለው ስራ የኛ ይሆናል። ባክግራውንዱን፣ ቴክስቶቹን፣ ፎቶ ማስገባቱን ኤቭሪ ዲዛይን በእኛ ብቻ ይወሰናል ማለት ነው ከዛ በኋላ። ነገር ግን እዚህ ጋር ያሉ ነገሮች ደግሞ እንደምትመለከቷቸው ቴምፕሌቶች ናቸው። እኛ የተለያየ ለምሳሌ ይሄን ቴምፕሌት ከመረጥኩኝ ጽሁፉን በመቀየር ፎቶውን በመቀየር ባክግራውንዱን ከፈለኩኝ በመቀየር ወደ ራሴ ዲዛይን ማምጣት የምችልበት አማራጭ አለ ማለት ነው። ስለዚህ ሞዲፋይ አንዱን መርጠን እስኪ ሞዲፋይ እናድርግ ወደኛ ማለት ነው። ስለዚህ አሁን ለምሳሌ የምትመለከቱት ይሄ ቴምፕሌት አለኝ። ይሄን ቴምፕሌት ተጠቅመን ሞዲፋይ እናድርግ ወደ ራሳችን ማለት ነው። ሶ እዚህ ጋር አሁን ለምሳሌ ይሄ ቴምፕሌት ከስተማይዝ ለማድረግ በመጀመሪያ ማደርገው ይሄን ነገር ክሊክ አደርጋለሁ። አንዴ ትነኩታላችሁ። ከነካችሁት በኋላ ቀጥታ እንደዚህ ከስተማይዝ የምትል ታመጣላችኋለች። እዚች ጋር ከስተማይዝ ዚስ ቴምፕሌት የሚላለ እሱን ትነካላችሁ። ከዛ በኋላ እንደዚህ አይነት ፔጅ ይሰጣችኋል። እንግዲህ ይሄ ሙሉ ዲዛይኑን ወይም ደግሞ ኤዲቲንጉን መስራት የምትችሉበት ቦታ ነው። እንግዲህ ይሄ ነገር አሁን እዚህ ጋር እንግዲህ የምናደርገው ሳይዙ በራሱ የተወሰነ ስለሆነ ምንም የምንቀይረው ነገር የለም። አሁን ፎቶ አለ። ፎቶውን በራሳችን መቀየር አለብን። ጽሁፉን ወደ ራሳችን ማምጣት አለብን። ከለሩን ብራንድ ከለራችን የራሳችን መጠቀም እንችላለን። እሱን እንቀይራለን ማለት ነው። ስለዚህ የመጀመሪያው እስኪ አሁን እዚህ ጋር ያለ ፎቶ አለ፣ የምትመለከቱት የልጅቷ ፎቶ አለ። እሱን በራሳችን ወይ ደግሞ ወደኛ ፎቶ እንዴት መቀየር እንደምንችል አሳያችሁ። ይሄን ለማድረግ በመጀመሪያ እኛ የምንጠቀመውን ፎቶ አፕሎድ እናደርጋለን። አፕሎድ ለማድረግ እዚህ ከግራ በኩል ስትመጡ አፕሎድስ ምትላለች፣ እሷን አንዴ መንካት። ከዛ በኋላ አፕሎድ ፋይል ምትላለች፣ እሷን አንዴ ንኩት። ሰው መጠቀም ያሰብኩት ይሄኛው ስለሆነ ኦፕን እለዋለሁ። እንደምትመለከቱት ፎቶ እዚህ ጋር ገብቷል ማለት ነው። ይሄው እዚህ ጋር ታች አለን። ከዛ በኋላ አሁን በፎቶውን እዚህ ጋር ሪፕሌስ ለማድረግ በቀጥታ ድራግ አደርግና ወደዚህ አስቀምጠዋለሁ ማለት ነው። ራሱ ምን ያደርግልኛል? ሪፕሌስ ያደርግልኛል ማለት ነው። ይሄው እንደምትመለከቱት በልጅቷ ቦታ ሪፕሌስ ያደርግልኛል ማለት ነው። ድራግ አድርጋችሁ እንትን ማድረግ ነው። ከዛ በኋላ ይሄን ነገር እንዴት ነው ሪሳይዝ የምናደርገው ነው። ይሄንን እንግዲህ ሪሳይዝ ለማድረግ ከኮርነር ጋር ይዛችሁ እንደምትፈልጉት እንደዚህ ይሄው ማስቀመጥ ትችላላችሁ። እንደዚህ መቀየር ትችላላችሁ ማለት ነው። ይሄው ላይክ እንደዚህ ፎቶውን አስገባሁት ማለት ነው። ላይክ ምንም እንትን የለውም፣ ድራግ ኤንድ ድሮፕ ማድረግ ነው። አሁን ቀጥታ የማስተካከለው ነገር ደግሞ ቴክስቱን ነው። እዚህ ጋር አሁን ቴክስቱ ወደ ራሴ ማምጣት አለብኝ። ማልፈልገው ቴክስት ስለሆነ የኛውን የራሴን ጽሁፍ አስገባለሁ ማለት ነው። ሶ በመቀጠል አሁን ቴክስቱን ከስተማይዝ ላድርገው፣ ልቀይረው። ይሄንን ከስተማይዝ ለማድረግ በቀላሉ ደብል ክሊክ ማድረግ ነው። እዚህ ጋር ደብል ክሊክ ስታደርጉ ልክ ይሄን ነገር ኤዲት እንድታደርጉት ይፈቅድላችኋል ማለት ነው። ስለዚህ አሁን እዚህ ጋር ቴክስቴን ላስገባ ማለት ነው። ለምሳሌ እኔ እንደዚህ አይነት ቴክስት ላስገባ። ልክ ይሄንን ቴክስት አስገባሁት ማለት ነው። ይሄው እንደምታዩት ቴክስቱን ቀየርኩት በቀላሉ። አሁን ይሄንን ምን ማድረግ እችላለሁ? ከስተማይዝ ማድረግ እችላለሁ። የተለያየ ነገር ለምሳሌ የመጀመሪያው ነገር አላይመንቱን ላስተካክለው። አላይመንቱን ሴንተር ላድርገው። ሶ ይሄን ለማድረግ ምንድነው የምታደርጉ? እዚች ጋር እንዴት ተነኩና ክሊክ ታደርጉና ከላይ በኩል ይሄ አላይመንት ቺቢ ኢታሊክስ ምናምን አለ። ከዛ በኋላ አላይመንት ምትል ትላለች። እቺን ንኳት። ከዛ በኋላ እሱ ስትነኩ ይሄው ሴንተር ያደርጋል። ደጋግማችሁ ስትነኩት እንደዚህ ቀየርላችኋል ማለት ነው። ስለዚህ እኔ አሁን ይሄኛውን ወደዚህ ኤክስክላሜሽኑ ወደዚህ ላቆየውና አንዴ ስነካት ይሄው ሴንተር ጋር አደረገልኝ ማለት ነው። ከዛ በኋላ ይሄን ካልፈለኩት አሁን ዲሊት ላድርገው ኤክስክላሜሽኑን። ይሄው ጽሁፉን አስተካከለልኝ። አሁን ይሄን ጽሁፍ ምን ማድረግ እችላለሁ? ሪሳይዝ ማድረግ እችላለሁ። እንደዚህ ሪሳይዝ አደርገዋለሁ። ከዛ ወደ ግራ በኩል ትንሽ ጠጋል አድርገው እንደዚህ ጽሁፉን ከቀየርኩ በኋላ ማልፈልገውን ጽሁፍ ከዚህ ያወጣለሁ። እዚች ጋር ያለችውን ጽሁፍ ስለማልፈልጋት እኔ ዲሊት እለዋለሁ ማለት ነው። ከዛ በኋላችን ከፈለኳት እዚቹ ጋር አስቀምጣለሁ። ካልፈለኩት ደግሞ ዲሊት እላታለሁ። አሁን የሚችል ነገር ማለት ነው። አሁን እንደምትመለከቱት ቴክስቱንና ፎቶውን ከስተማይዝ አድርገናል ወይም ደግሞ ቀየረናል ማለት ነው። ሶ አሁን ደግሞ ቀጥዬ የማደርገው የቴክስቱን ከለር መቀየር እፈልጋለሁ። ስለዚህ የቴክስቱን ከለር ለመቀየር በቀጥታ ይሄንን ቴክስታችሁን ክሊክ ታደርጋታላችሁ ወይ ደግሞ አንዴ ትመርጡታላችሁ። ከመረጣችሁ በኋላ ከላይ ካሉት ውስጥ እቺ ኤ የምትል ምልክት ያለችባት ቴክስት ከለር ናት። ሃይላይት ያደርግላችኋል ቴክስት ከለር ብሎ እሱን አንዴ ትነካላችሁ።
ይሄንን ደብል ክሊክ ብታደርጉት ብትመርጡት አሪፍ ነው ፕሪቪው እንድታዩት። ከዛ በኋላ ሁለት አይነት አማራጭ አለ። አንደኛው ሶሊድ ከለሮችን መጠቀም ይቻላል፣ እዚህ ጋር ዲፎልት ሶሊድ ከለሮችን። ሁለተኛው ደግሞ ግራዲያንት አለ፣ ግራዲያንት መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ አሁን ሶሊድ ከለሮች ውስጥ የምፈልገው እንደዚህ መጠቀም ትችላለሁ፣ እንደዚህ መጠቀም እችላለሁ። ከዛ በኋላ ለምሳሌ ይሄኛውን ከሆነ ይሄን ክሊክ አድርጌ ልክ እንደዚህ ቀይርልኛል ማለት ነው ከፈለኩኝ። ካልሆነ ደግሞ ግራዲያንት መጠቀም ከፈለኩኝ ይመጣና እዚህ ጋር ግራዲያንት መምረጥ እችላለሁ ማለት ልክ እንደዚህ ሳደርግ ይኸው ግራዲያንት ይሰጠኛል። የምፈልገው እንደዚህ መቀየር እና መጠቀም እችላለሁ ማለት ነው። ስለዚህ እኔ አሁን ሶሊድ ከለር ልጠቀም። ፎንቱን መቀየር ከፈለጋችሁ ደግሞ የቴክስታችሁን በቀጥታ እዚህ ጋር ትመጣላችሁ። ይኸው እዚህች ጋር ፎንት ነው። ስለዚህ ፎንቱን አንዴ ብትነኩት እዚህ ጋር ያመጣላችኋል ማለት ነው። የተለያዩ ፎንቶችን እናንተ የምትፈልጉትን አይነት ነገር ከዚህ ውስጥ መርጣችሁ ማድረግ ነው። ላይክ አሁን ይሄን የምፈልገው ከሆነ እንደዚህ ቀይረዋለሁ ማለት ነው። ካልፈለኩኝ ደግሞ ወደኋላ ወደ ነበር አድርጌ መጠቀም እችላለሁ። እሺ አሁን ምንድን ነው የማደርገው? ቀጥዬ እዚች ጋር ቴክስቱ አሁን ለምሳሌ ይሄኛው ከፎቶ ጀርባ ያለው አረንጓዴ ነው ከለሩ። ሶ ባክግራውንድ ከለሩን እኔ መቀየር ፈልጋለሁ። ሶ ምን ታደርጋላችሁ? ይሄን ለመቀየር አንዴ ክሊክ ለማድረግ በመጀመሪያ ትክክለኛ ከኋላ ያለው መመረጥ አለበት። ስለዚህ እሱን ለማድረግ አሁን ፎቶው ስላለ ከፊት ወደ ጎን ላቆየውና ይሄን ከለር ልምረጥ። ከዛ በኋላ አረንጓዴ ያሳየኛል። እዚህ ጋር አረንጓዴውን መጣና ወደምፈልገው ከለር እንደዚህ ቀይራለሁ። ምሳሌ እንደዚህ ላድርገው። ከዛ በኋላ መጣለሁ እዚህ ጋር ቀጥሎ ያለው ጋር ይሄንን መርጣለሁ። አሁንም አረንጓዴ ነው የሚያሳየኝ። አረንጓዴውን አሁንም ቀይረዋለሁ ማለት ነው። ከዛ በኋላ ፎቶውን እንደዚህ መልሰዋለሁ እንደምፈልገው። አሁን የሚቀረኝ እንግዲህ የካንቫን እዚህ ጋር አሁን ለምሳሌ ሎጎ ማስገባት ፈልጋለሁ። ስለ ካንቫ ስለሆነ አሁን እየሰራው ያለ ካንቫ ሜዲዝ የሚለው ጽሁፍ በታች ሎጎውን ማስገባት እችላለሁ። እሱን ለማድረግ እንግዲህ ዳውንሎድ አድርጋችሁ ብትጠቀሙ አሪፍ ነው። ካንቫ ፒኤንጂ ኢሜጁን አሁን እዚች ጋር መጻፍ ትችላላችሁ። እዚህ ለምሳሌ ኤሌመንት ጋር ትገቡና ኤሌመንት የምትላለች እዚች ጋር የተለያዩ ፒክቸሮችን ይሰጣችኋል። ለምሳሌ እኔ አሁን ካንቫ ብዬ ብጽፍ እንደዚህ ራን ላድርገው። ከዛ ፎቶ የምትለዋን እመርጣለሁ። ከዛ እንደምታዩት ይኸው የካንቫን ሎጎ እዚህ ስለሰጠኝ እዚህ ጋር በቀላሉ ክሊክ ባደርግ ይኸው ያስገባልኛል ማለት ነው። እዚች ጋር የካንቫን ሎጎ አስገባለሁ ማለት ነው። ከላይ ላድርገው ካልኩኝ እሺን ነገር የተወሰነ ላሳንሳትና ጽሁፏን ዝቅ ላድርገው። እዛ ይሄንን እዚህ ጋር አድርገዋለሁ ማለት ነው። አሁን ከዚህ በኋላ ደግሞ የሚቀረኝ ሌላ ኤሌመንቶችን ልጨምር። ለምሳሌ ሌላ ኤሌመንቶችን ለመጨመር አሁን ለምሳሌ ቀስት ምልክት እዚህ ጋር ፈልጋለሁ። እዚህ ጋር መጣና ኤሌመንት ጋር መጣና አሮ ብዬ ሰርች ላድርግ። ከዛ በኋላ እንደዚህ ያመጣልኛል። ከዚህ ውስጥ አሁን እኔ የምፈልገው ፒኤንጂ የሆነ ነው። ፒኤንጂ የሆነውን መምረጥ አለብኝ ማለት ነው። እዚህ ጋር አሁን እዚህ ጋር እቺ አይከን ያለችባት እንደነገርኳችሁ ፕሮ ስለሆነ መጠቀም አንችልም። ስለዚህ ነፃ የሆኑትን ፈልጋለሁ ማለት ነው። ከሌለ ደግሞ ከውጭ ማውረድ እችላለሁ። እዚህ ጋር ፕሮ ናቸው አብዛኞቹ። ከጉግል አወርዳለሁ ይሄንን ማለት ነው። ከጉግል ሌላ ቦታ አወርዳለሁ። ፒኤንጂ ዊንግ የሚባል ዌብሳይት አለ። ፒኤንጂ ኢሜጆችን ማውረድ የምትችሉበት ነው ይሄኛው። የዚህን ዌብሳይት ሊንክ ዲስክሪፕሽን ጋር አስቀምጥላችኋለሁ። በጣም የሚጠቅማቸው ዌብሳይት ነው። ስለዚህ እዚህ ጋር አሮ ብዬ ሰርች ላድርግ። ሃይ ኳሊቲ የሆኑ ኢሜጆችን ነው የሚሰጣቸው በነገራችን ላይ ይሄ። አሁን ከዚህ ውስጥ እኔ አንዱን እጠቀማለሁ ማለት ነው። ላይክ ይሄኛው ልጠቀም። አሁን ይሄ ልጠቀም። ከዛ ዳውንሎድ እለዋለሁ። እዚህ ጋር ኦርደሮችን መንካት ያለብን ኦርደር ይሰጠናል። እነሱን ተከትላችሁ በኦርደሩ መንካት ነው። ባንመለስና እዚህ ጋር አፕሎድ የምትሏን እንደቅድሙ መንካት ነው። ከዛ በኋላ አፕሎድ ፋይል እንላለን። ዳውንሎድ ያደረግነውን አሮውን ኦፕን ልበለው እዚህ ጋር መርጬ ላይክ እዚህ ጋር ይኸው እያስገባልኝ ነው ማለት ነው። በመቀጠል እዚህ ጋር ክሊክ አንዴ ሳደርግ ወደዚህ ያስገባዋል። ቀጣይ የማደርገው አሁን አሮ ወደዚህ እንዲዞር ፈልጋለሁ። ሮቴት ለማድረግ ይችን ነገር እንደዚህ መጠቀም ትችላላችሁ። ላይክ እንደዚህ። ከዛ ላሳንሰው። ኢሜጇን ትንሽ ወደዚህ ላድርጋት። እዛ ይችን ነገር ሮቴት በደንብ እዛ እንደዚህ ላድርገው ማለት ነው። ምንም በጣም ሲምፕል የሆነ ቀላል የሆነ ተምኔል ማለት ነው። ከዛ በኋላ የከለሩ ሜቢ ልቀይረው እስኪ በነጭ ሜቢ ልሞክር። ነጭ ባደርገው አሪፍ ነው። ልክ እንደዚህ ይሆናል። እዚህ ጋር የተለያዩ ኤሌመንቶችን ማስገባት ትችላላችሁ ከፈለጋችሁ እናንተ እዚህ ጋር የተለያዩ ኤሌመንቶችን ማስገባት የምትፈልጓቸውን ነገሮችን እዚህ ጋር ማስገባት ትችላላችሁ።
ሶ አሁን ለኔ በቂ ነው። እዚህ ጋር አሁን እዚህ ድረስ በቂ ነው ማለት ነው። ስለዚህ አሁን ይሄ በጣም ሲምፕል የሆነ ነገር ነው ጋይስ። ያደረግነው ነገር ፎቶን መቀየር፣ ከኋላ ያለውን ባክግራውንድ ከለሩን መቀየር፣ ጽሁፉን ሞዲፋይ ያደረግነው፣ እንደዚህ የምንፈልገውን ኤሌመንት አስገባን። እንደዚህ የምንፈልጋቸውን ኤሌመንቶችን ሼፖችን ሊሆን ይችላል እንደዚህ ማስገባት እንችላለን። በምንፈልገው መንገድ እንግዲህ ከስተማይዝ አደረግን ማለት ነው። ይሄንን አሁን ይሄንን ከሰራን በኋላ ቀጣዩ ስቴፕ መሆን ያለበት ያው ኤክስፖርት ማድረግ ነው። እንደ የትኛውም ሶፍትዌር ስንጨርስ ኤክስፖርት ማድረግ አለብን ማለት ነው። ይሄን ነገር ይሄን ለማድረግ እንግዲህ እዚች ጋር ሼር የምትላለች ሼር የምትለዋን አንዴ ትነካላችሁ። ከዛ በኋላ እዚች ጋር ዳውንሎድ የምትላለች እሷን አንዴ መንካት። በመቀጠል እዚህ ጋር ሰጀስትድ ይልና ፒኤንጂ ነው የሚያደርግልን። እዚህ ጋር ብትነኩ የተለያዩ ፎርማቶች አለ። ለምሳሌ ጄፒጂ አለ፣ ፒኤንጂ አለ፣ ፒዲኤፍ አለ፣ ጃይፍ አለ፣ ብዙ አይነት አለ። ሶ እዚህ ጋር አሁን እኔ መምረጥ ያለብኝ ፒኤንጂ ነው ሰጀስትድ የሚለው ማለት ነው። ያው ኮምፕሬሽኑም አሪፍ ስለሆነ እንዳያንስ ማለት ነው። እንትኑ ኳሊቲው እንዳይወርድብን ፒኤንጂ ብንጠቀም ነው አሪፍ ነው። ከዛ ዳውንሎድ እንለዋለን ማለት ነው። ከዛ በኋላ ይሄው እንደምትመለከቱት ዳውንሎድ እያደረገልን ነው። እንደምትመለከቱት እንደዚህ አይነት ጽድት ያለ ተምኔል በውስን ደቂቃዎች ውስጥ መስራት ይችላል ማለት ነው። እሺ ጋይስ አሁን ደግሞ ይሄን ከሰራን ደግሞ እንግዲህ በጣም ቀላል ነገር ነው። አሁን ከዜሮስ መስራት የምንፈልግ ይሄ ቴምፕሌት ነው ኤዲት ያደረግነው። ነገር ግን ከምንም ተነስተን ከብላንክ ተነስተን ከባዶ ከስክራች ተነስተን ይሄን ተምኔል አሁን የሰራነውን ደግሞ እንስራው ብንል እንዴት ነው የምንሰራው የሚለውን ላሳያችሁ። እሺ አሁን በቀጥታ የምንሄደው እንግዲህ አዲስ ቴምፕሌት ስለሆነ ክሬት ማድረግ ያለብን እዚች ጋር። ስለዚህ ወደ ሆም እንመለሳለን። እዚህ ወደ ነበርንበት እንመለስና ሰው እንደዚህ ወደ ሆም ከተመለስን በኋላ እዚህ ጋር ተምኔል ስለሆነ የምንሰራው ዩቲዩብ ተምኔል ብለን እንጻፍ። ልክ እንደዚህ ስናደርግ አሁን ይኸው ቴምፕሌት የሚያመጣል ክሬት ብላንክ ዩቲዩብ ተምኔል የሚላል። እኛ አሁን ከዜሮ ከስክራች የምንጀምር ከሆነ ይችን ነው መንካት ያለብን። ክሬት ብላንክ ይላል። እሱን ነካዋለን። አሁን እዚህ ጋር የሚሰጠን ይኸው ዘ ኦንሊ ቲንግ ምኑን ነው ሳይዙን ብቻ ዳይሜንሽኑን ብቻ ነው እንግዲህ የሚሰጠን ማለት ነው። ሌላው ከኛ ይጠበቃል ነው። እሺ አሁን ምንድነው የምናደርገው እንግዲህ በመጀመሪያ ቅድም አሁን የሰራነውን አይታችኋል አይደል? ደግመን እንስራው ይሄንን ማለት ነው። አሁን በመጀመሪያ ይሄ ምን አለው? ምን ኤሌመንቶች አሉት? ይሄ ጥቁሩ ፓርት አለ። ባክግራውንዱን ነው መጀመሪያ ክሬት ማድረግ ያለብን። ይሄ ጥቁሩ ፓርት አለ። ከዛ በኋላ ይሄኛው አለ። ይሄ ፌድ የሚያደርግ ሰማያዊ አለን። ከዛ በኋላ ጽሁፍና ይሄን ማስገባት ነው። ላድርገው ይሄኛውን ነገር ጥቁር አድርገው። ሶ ምን አደርጋለሁ? ይሄን ክሊክ ስታደርጉ ከለሩን መቀየር የምትችሉበት እዚህ ጋር ባክግራውንድ ከለር የሚል አለ። ባክግራውንድ ከለሩን ወደ ጥቁር ቀይረዋለሁ ማለት ነው። እዚህ ጋር አሁን ጥቁር አለች። እሱን ነካለሁ አንዴ። ከዛ ይሄው እንደምትመለከቱት ጥቁር አድርጎልኛል። እሺ ቀጥሎ ማድረግ ያለብኝ ደግሞ ይሄ ሰማያዊ ፓርቱን እዚህ ጋር እስኪ ላስቀምጠው። እዚህ ጋር ላስቀምጠው። እሱን ለማድረግ ደግሞ ኤሌመንት የምትለው ዋጋ ትሄዳላችሁ። ከዛ እዚህ ጋር አሁን የምትፈልጉትን ነገር መጻፍ ነው። አሁን ለምሳሌ እኔ ሬክታንግል ብዬ ጽፋለሁ። ከዛ ሬክታንግል ሼፕ የምትለዋል ልንካ። ከዚህ ውስጥ አሁን ሬክታንግል የትኛውም ይሁን ይሄን ለምሳሌ ይሄን ማድረግ እችላለሁ። ሼፕ ውስጥ ሬክታንግል በነጭ አለ። እሱን ነካለሁ። ላይክ እንደዚህ ይገባል ማለት ነው። ከዛ በኋላ ነው አሁን ማድረግ ያለብኝ ይሄን ነገር ሪሳይዝ ማድረግ ነው። ሪሳይዝ ማድረግ አለብኝ። ስለዚህ እሱን ለማድረግ እቺን ከኮርነር ይዛችሁ ድራግ ማድረግ ነው። ላይክ እንደዚህ ድራግ እናደርገዋለን። ያው እንደዚህ እናስቀምጠው ዳር ላይ። አሁን ከለሩን መቀየር አለብኝ። ከለሩ መቀየር አለበት። ከለሩን ለመቀየር የዚህን አንዴ እዚህ ጋር ክሊክ እንዳደረኩኝ በመጣና እዚች ጋር ይኸው ከለር አለች። ከለር ኤዲት ከምትለው ጎን ከለር የምትላለች እሷን አንዴ መንካት። ከዛ በኋላ እዚህ ከለሩን እነካለሁ። የምፈልገውን ከለር ይኸው እንደዚህ አስቀምጠዋለሁ ማለት ነው። እሺ አሁን ይኸው እንደምትመለከቱት ይሄን ሶሊድ ከለር ያለውን ሼፕ ክሬት አድርጌያለሁ። አሁን ፌድ ያደረገ ደግሞ ወደዚህ ልጨምርበት። እዚህ ኦሪጂናል ቅድም ላይ የሰራነው ጋር ላሳያችሁ። ይሄኛው ፓርት ፌድ የሚያደርገው ፓርት ስላለ እሱን ደግሞ መስራት እችላለሁ። አሁን መቀየር እችላለሁ ማለት ነው፣ መጨመር እችላለሁ። ስለዚህ እሱን ለማድረግ በመጀመሪያ ይሄን ትንሽ በፊቱ ተቀይሯል። ተመሳሳይ ላድርገው፣ ላይክ ይሄኛውን ከለር ላድርገው እስኪ። እሺ አሁን ይሄን ዱፕሊኬት አደርገዋለሁ። ሁለት ለማድረግ ይሄን ዱፕሊኬት ማድረግ ነው። እዚህ ጋር ክሊክ ታደርጉና እዚች ጋር ይሄው ዱፕሊኬት የምትላለች አንዴ ትነኩታላችሁ። ከዛ በኋላ አሁን ወደዚህ ላስጠጋው። ይሄው ሁለት ሆነዋል ማለት ነው። ከዛ በኋላ ይሄን አሁን ግራዲያንት ጥቁርና ይሄኛው ራሱ ያለውን ነው ማደርገው። ስለዚህ ይሄን ለመጠቀም ቀጥታ ወደታች መጣና ግራዲያንት የምትለው ዋጋ አሁን ለምሳሌ ክሊክ ሳደርገው እዚች ጋር ይሄው ከለር አለች። ከለርን ስነካ ልክ እንደዚህ ከለር ስነካ ይሄን ይከፍትልኛል። ዲፎልት ሶሊድ ከለር ይላል። ይሄ ደግሞ ግራዲያንት ከለር ይላል። እኔ የምነካው ምንድነው ግራዲያንት ከለር ውስጥ ነው ከኔ ጋር የሚሄደው። ለምሳሌ አሁን ይሄ ጥቁርና ይሄኛው ሰማያዊ ነገር አለ። እሱን አንዴ ነካዋለሁ። ሶ
እንደዚህ አይነት ነገር ይሰጠኛል። ግን አሁን ይሄ ከለር እና ይሄኛው ማች አያደርግም አይደል? መቀየር አለበት። ምን አደርጋለሁ? ከስተማይዝ አደርገዋለሁ። አንድ ይሄን ክሊክ ሳደርግ ይኸው እንደምትመለከቱት ይሄን ክሊክ ሳደርግ እዚች ጋር የመረጥኩትን ግራዲየንት ከለር እዚህ ጋር ያመጣልኛል ማለት ነው። ለምሳሌ ይሄ ነጭ ምናምን አለ እዚህ ጋር እቺ የመረጥኳት ናት። አሁን ይሄው ሃይላይት ስታደርጉበት ኤዲቲንግ ምልክት አለ፣ ኤዲት ማድረጊያ ምልክት አለቻት። እሷን ክሊክ ታደርጋላችሁ ማለት ነው። ይሄው ክሊክ ስታደርጉት አንዴ ይከፍትላችኋል ማለት ነው። ጥቁርና ይሄኛውን ከለር ነው የተጠቀምኩ እያለኝ ነው። እኔ አሁን መቀየር ያለብኝ ጥቁሩ እንዳለ ይሁንና ፌድ እንዲያደርግ የፈለኩት ይሄ ስለሆነ ይሄን ከለር ከዚህኛው ጋር ከራሱ ጋር ማመሳሰል አለብኝ። ይሄን ከለር መጣና ወደዚህኛው ፒከር እጠቀማለሁ። ከዚህ ጋር እንዲመሳሰልኝ ይችን አንዴ ነካለው ማለት ነው። ከዛ ይሄው ፌድ ያደረገ ይሄን ሰጠኝ ማለት ነው። አሁን ከዚህ ጋር ይሄው በጣም ሳስጠጋው እዚህ ጋር ፌድ እንዳያደርግብኝ ከኦርደሩን መቀየር ከፈለኩ ይሄን ከስር ማድረግ ከፈለኩኝ ይሄን ከስር ማድረግ ከፈለኩኝ ምን አደርጋለሁ? ፖዚሽኑን ነው ማስተካከለው፣ ሌየሩን ነው ማስተካከለው ማለት ነው። ይሄን ለማድረግ እዚች ጋር 3 ነጥብ አለ፣ 3 ነጥብ አንኩ። ከዛ ፖዚሽን ምትላለች፣ ፖዚሽን ምትለው አንኩ። ከዛ ሌየር የሚል አለ። ሌየር ጋር አሁን ኦርደሩን ይሰጠናል ማለት ነው። ይሄኛው ከላይ ነው፣ ይሄ ከታች ነው። ይሄኛው ግራዲያንቱን ከስር ማድረግ እፈልጋለሁ። ልክ እንደዚህ ይሆናል ማለት ነው። እዛ እንደዚህ ማስቀመጥ እችላለሁ ከፈለኩ እንደዚህ አድርጌ ማስቀመጥ እችላለሁ ፌድ ያደረገውን። ነገር ግን እኔ እንደቀድም ይሻለኛል ካልኩኝ ወደዚህ መልሰውና ላይክ እንደዚህ ያስቀምጠዋለሁ ማለት ነው። ስለዚህ አሁን ባክግራውንዳችንን በዚህ መንገድ ሰርተናል ማለት ነው። እሺ አሁን ማድረግ ያለብን ፎቶ ማስገባት ነው። ፎቶውን እናስገባ። ስለዚህ አሁን አፕሎድ ጋር ገባና አፕሎድ አሁን ከዚህ በፊት አፕሎድ ያደረጋችሁት ካለ ልክ እንደዚህ ስለሚመጣ በቀጥታም ፎቶ ማስገባት ትችላላችሁ። እዚህ ጋር ከሌላችሁ በቀጥታ አፕሎድ ፋይል ብላችሁ ቅድም ያደረግነው መድገም ነው። ስለዚህ አሁን በቀጥታም ብነካ እዚች ጋር ፎቶውን ማስገባት ያስችለኛል ማለት ነው። ከዛ ሪሳይዝ አደርጋለሁ ልክ ቅድም እንዳደረግነው ይችንም ሪሳይዝ አደርጋታለሁ። እንደዚህ ከፍ አድርጌ አስቀምጠው ማለት ነው። ኦኬ እሺ ይሄ ሆኗል። አሁን ከዚህ በኋላ ደግሞ ማደርገው ቴክስቱን መጻፍ ነው። እዚህ ጋር ቴክስት ማስገባት አለብኝ። እሱ ለማድረግ ቴክስት ምትላለች እዚች ጋር ቴክስት አለችኝ። ቴክስት ምትሏን መንካት ከዛ አድ ሂዲንግ ምትሏን እቺ መጀመሪያ ዲፎልቷን እዚህ ጋር ይሄን ልንካ። በኋላ መቀየር ስለምችል ምንም ችግር የለውም። ስለዚህ ቅድም ያስገባሁትን ቴክስት ላስገባ። እንደዚህ ከፍ ማድረግ እችላለሁ። ማይክ ከዛ ወደዚህ ላስመጣው ማለት ነው። አሁን የተለያየ ስፔሲንጎችን ለማስተካከል የጽሁፉን ለምሳሌ አሁን ላይን ስፔሱ በዝቷል አይደል? ከዚህ እስከዚህ ያለው ስፔሱ በጣም ስለበዛ እሱን ለማስተካከል እዚህ ጋር ቲ ምትላለች አድቫንስድ ሴቲንግ ይከፍትልናል። እሷን ስንነካ ሌተር ስፔሲንግ እና ላይን ስፔሲንግ የሚል አለ። ላይን ስፔሲንግን እንደዚህ ስንቀንሰው ያው ይጠጋጋሉ። ሌተር ስፔሲንግ ደግሞ በሌተሮች መካከል ያለውን ነው የሚያስተካክልልን። ስለዚህ እኛውን ደግሞ ባለበት እንደዚህ እንቶ እዚህ ጋር አካባቢ ላይን ስፔሲንጉን ትንሽ እንደዚህ እናስተካክል። እሺ አሁን ይሄን ከጨረስኩ በኋላ ምንድነው ማስተካከል የምፈልገው? ፎንቱን ነው። ፎንቱን መቀየር እፈልጋለሁ። እሱ ለማድረግ እዚህ ጋር ክሊክ ታደርጉና እዚህ ጋር ትመጣላችሁ። ይኸው ከዛ እንደምትፈልጉት ይሄን ማስተካከል ይችላል። ኦኬ ይሄኛው ላድርገው ለምሳሌ ይሄው ይሄን መጥቶ ይሄን ሰጥቶኛል። ከዛ ፖዚሽኑን አስተካክላለሁ፣ ቦታውን እንደዚህ አስተካክላለሁ ማለት ነው። ናይስ እንደዚህ ያደርጋለሁ። ከዛ በኋላ ምንድነው ማደርገው የካንቫ ሎጎ እዚህ ጋር ማስገባት አለብኝ። ያው እንደቀድሙ ለስራው ብዬ ነው። እሱን ለማስገባትም አሁንም አፕሎድ ጋር ሄዳለሁ። አሁንም አፕሎድ ያደረኩት ከሌለኝ ከራሱ ከሲስተሙ ማምጣት እችላለሁ፣ ኦር ደግሞ ዳውንሎድ አድርጌ ማምጣት እችላለሁ። ስለዚህ እንደቀድሙ እኔ ካንቫ ብዬ ልጻፍ። ይሄን ለማግኘት ሶሪ እዚች ጋር ኤሌመንት ጋር መሆን አለብኝ። ከዛ ካንቫ ብዬ ጽፋለሁ። ካንቫ ብዬ ጽፍ እንደዚህ ያመጣልኛል። ሰርች ለዋለሁ። ፎቶ የሚለው ጋር ሄዳለሁ። ወደ ታች ስመጣ ካንቫን ያመጣልኛል። ክሊክ አደርገዋለሁ። ከዛ በኋላ ሪሳይዝ አደርገዋለሁ። ኮርነር ጋር ይዤ እንደዚህ መቀነስ፣ እዛ የተወሰነ እንደዚህ ሳይዙን ጨምረው ትንሽ ዝቅ ማድረግ ይቻላል። እንደዚህ ኦኬ። ስለዚህ እንደዚህ አስቀምጫለሁ። አሁን አሮዋን እቺን ቀዩዋን አሮ እዚህ ጋር ላስገባት። በድጋሚ አፕሎድ ጋር ገባለሁ። ቅድም ስላስገባሁት እዚህ ጋር አለችኝ። አንድ ክሊክ ማድረግ፣ ከዛ በኋላ እቺንም ሮቴት አድርጋታለሁ። እቺን ሮቴት እንደዚህ አድርጋታለሁ። ከዛ በኋላ ጠጋላ አድርጋት እንደዚህ ትንሽ ሳይዟን ቀነስ ስላርጋት። ኦኬ ላይክ እንደዚህ ሆኗል። ጽሁፉን ትንሽ ወደ ታች ላስጠጋው። እሺን ወደዚህ ትንሽ ኦኬ። በቃ በዚህ መንገድ አሁን ተምኔላችን ጨርሰናል ማለት ነው። ስለዚህ የተከበራችሁ የዩቲዩብ ቻናል ቤተሰቦች በዚህ መንገድ እናንተም ተምኔል ሊሆን ይችላል፣ ፖስተር ሊሆን ይችላል፣ የምትፈልጉትን የትኛውንም ግራፊክ ዲዛይን መስራት ትችላላችሁ። በጣም ቀላል ነው እንዳያችሁት። ገብታችሁ ብታዩት ኢንተርፌሱን ደግሞ ምንም የተወሳሰበ ነገር የለውም።
በእርግጠኝነት አሁን ይህንን ቱቶሪያል ካያችሁ ከጨረሳችሁ በትክክል የራሳችሁን ተምኔል እኔ በሰራሁት መንገድ ከስተማይዝ አድርጋችሁ ሊሆን ይችላል ወይ ደግሞ ከስክራች ሰርታችሁ እንደምታሳውቁኝ ተስፋ አደርጋለሁ። እንግዲህ የሞከራችሁም ካላችሁ ወይ ደግሞ ከሞከራችሁ በኋላም ኮሜንት ጋር እየመጣችሁ ፊድባክ ብታስቀምጡልኝ ደስ ይለኛል ማለት ነው። ጥያቄ ካላችሁ ደግሞ ጥያቄውን ብታስቀምጡ ኮሜንት ጋር እኔ እመልስላችኋለሁ ማለት ነው። ቪዲዮ እንደጠቀማችሁ በጣም ተስፋ አደርጋለሁ። ይሄ ቪዲዮ እንግዲህ ለብዙዎች እንዲደርስ ሼር ማድረግ እንዳይረሳ። ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጠይቃለሁ። በሌላ ቪዲዮ መመለስ ይሆናል። መልካም ጊዜ